ሰዎች ክብደት የሚያነሱት ጡንቻ ለመገንባት ለመጠንከር የተሻለ መልክ ለማግኘት ነው። ነገር ግን ለአንዳንዶቻችን ክብደት ማንሳት የበለጠ ትልቅ ነገር አለ። ህይወት ከባድ በሚሆንበት ጊዜ ጂም ውስጥ የማነሳው ክብደት ብቸኛ የምቆጣጠረው ነው። ይህ የስልጠና እንቅስቃሴ ብቻ አይደለም፣ ህክምና ነው። ተስፋ ማጣት፣ የኃይል መጥፋት፣ ሁላችንም በአእምሮ ጤና ችግር ውስጥ እንገኛለን። ይህ ብቻ አይደለም። ጥናቶች እንደሚያሳዩት ድካም፣ የእንቅልፍ ችግር፣ የቀነሰ ተነሳሽነት፣ ስር የሰደደ የአእምሮ ጤና ችግሮች ናቸው። ህክምናና መድኃኒት ለብዙዎች አስፈላጊ ቢሆን እንቅስቃሴ ጠቃሚና ኃይለኛ ሚና ይጫወታል። እስቲ ስለ ሳይንስ ስንነጋገር የክብደት ስልጠና ኢንዶርፊኖችን ይጨምራል። እነዚህ የሰውነቱ ተፈጥሯዊ የስሜት ለዋጮች ናቸው። ከዚያ በተጨማሪ የአንጎል ኬሚስትሪን ይቀይራል። እነዚህ ዶፓሚን ተነሳሽነትና የደስታ ጋር ተያያዘ፣ ሴሮቶኒን የስሜት ቁጥጥር ጋር ተያያዘ፣ BDNF ብሬን ዲራይቭድ ኒውሮትሮፊክ ፋክተር የሚባለው አንጎልን እንዲጠነክር እንዲያድግና እንዲያገግም ይረዳሉ። በጃማ ሳይካትሪ ጆርናል የታተመ ጥናት እንደሚያሳየው በሳምንት 2 ጊዜ የክብደት ስልጠና ማድረግ የዲፕሬሽን ምልክቶችን በከፍተኛ ሁኔታ ይቀንሳል። ጥቅሞቹ ጂም ሁሌ ለሚመጡ ብቻ የተገደበው አይደለም። ጀማሪዎችም የአእምሮ ግልጽነትና ጥንካሬ ያገኛሉ። ተረጋጋሚ ክብደት ማንሳት ጡንቻ ጥንካሬ ብቻ ሳይሆን የአእምሮንም ጥንካሬ ይገነባል። እኔ መቼም ክብደት ማንሳት አላቆምም ብለህ ለራስህ ስትነግረው ለአእምሮ ኃይለኛ መልእክት ነው። እኔ የተወሰነ ምልክት ለማየት አይደለም የጀመርኩት። የተወሰነ የአእምሮ ጥንካሬ አስፈልገኝ ነበር። አእምሮ ተስፋ ሲያጣ የሚያነኝ ነገር በአንዳንድ ቀናት መምጣት አልፈልግም ነበር። በአንዳንድ ቀናት ወደ ጂም መግባት አንድ ስብስብ ብቻ ሰርቼ የመውጣት ብቻ ነበር የምችለው። ነገር ግን እንቅስቃሴን ከውጭው ዓለም በመርጥበት ጊዜ ሁሌም እያሸነፍኩ ነበር። እየታገልኩ ከሆነ ይህን ደካማ አይደለም፣ ሰው የመሆን አንዱ አካል። ክብደት ማንሳት ጡንቻን ብቻ መገንባት አይደለም፣ ሰውነትም ትኩረት ኃይልን መቆጣጠር ነው። በምትገኘው ቦታ ጀምር። በዚህ ሳምንት አንድ ብቻ የስልጠና እንቅስቃሴ አእምሮውን ሁኔታ ሊቀይር ይችላል። አእምሮውን አሰልጠህ ሰውነትን ይከተላል።